ዛሬ የምናወራው ስለ ሙያችን ነው። በሙያችን ላይ በተለይም የቱሪዝም ኢንዱስትሪውን ለማዘመን የመጀመሪያው ስራ ሆቴሎችን መገንባትና በጥሩ ሁኔታ እንግዶችን መቀበል ነው። ቱሪዝም ኤንድ ሆስፒታሊቲ ማለት እንቅስቃሴውንና እንግዳ አቀባበልን ነው የሚመለከተው። በዚህ ረገድ የከተማችንም ሆናችሁ የክልላችን ባለሀብቶች ስታንዳርድ ስላለው ማንኛውም ባለሀብት ስታንዳርድን አሟልቶ መስራት እንዲችል ነው የምንመክረው። ለምሳሌ ስታንዳርዳችን የአንድ ሰው ለመኖር የሚያመች ምቹ ሁኔታ ከመፍጠር አንጻር የሚያካትት ነው። አንድ ሂውማን በሀገር ውስጥም ሆነ ከሀገር ውጭ መሰረታዊ ፍላጎቶችን እንዴት ያሟላል ብሎ የሚያስቀምጥ የሚተነትን ስታንዳርድ ስለሆነ ብዙ ሰው ይህን ሳያገናዝብ የተሰሩ ህንፃዎች አሉት። እነዛ ህንፃዎች ወደፊት የሁማን ሪሶርስ ቬሪፊኬሽን እና የህንፃ ቬሪፊኬሽን ሲካሄድ ኮከብ ማዕረግ ስለሚያሳጡ በዛ አጋጣሚ እነኛን ኢንፎርሜሽኖች የጋራ ለማድረግ ነው መልእክት የምናስተላልፈው ማለት ነው። የኮከብ መለኪያዎቹ ከ2900 መስፈርት በላይ አቨሬጅ አለው። እነኝህን አቨሬጆች ተጠቅመን የምናመጣቸው ውጤቶች ከህንፃም ከሰው ኃይል ስምሪታችንም አንጻር 30% ካመጣን እንግዲህ አስቡት 30% አንደር 50 ማለት ነው አንድ ኮከብ እናገኛለን ማለት ነው። ይሄ ማለት አንድ ኮከብ ሰጠነው ማለት ሚኒመም ሰዎች ሊመገቡበት፣ ሊተኙበት፣ ሊዝናኑበት ወይም ደግሞ ለድካማቸውን ሊያርፉበት የሚችል ሆቴል ሆኗል ማለት ነው ባጭሩ። ያ ማለት ከመኖሪያ ቤታችን በትንሹ የተሻለ አንዳንዱ ግን አሁን ስንመለከት